ዩቲዩብ ላይ ገንዘብ መስራት እንደ ዘንድሮ ቀላል ሆኖ አያውቅም። አንድ ባንድ ላሳያችሁ። ዩቲዩብ ከዚህ በፊት ምናልባት ከአንድ ዓመቱ በፊት እጅግ ከባድ የነበረ በተለይ ለአዲስ ጀማሪ በጣም አስቸጋሪ የነበረ ፕላትፎርም ነበረ። ከዚህ በፊት ኤሊጂቢሊቲ ሰብስክራይበር 1000 ነው የነበረው። እንግዲህ ዩቲዩብ ላይ አንድ ሰው ለማግኘት በመከራ ነበረ እና 1000 የነበረውን ወደ 500 አሳንሶታል። ይሄ ማለት 500 ሰብስክራይበር ካላችሁ ወደ ሞኔታይዜሽን ወይም ደግሞ ገቢ ወደ ማግኘት ልትሄዱ የምትችሉበት አንደኛው ክራይቴሪያ ነው። ሁለተኛው ደግሞ እዚህ ጋር የምታዩት 3000 የሚለው ቫሊድ ፐብሊክ ዎች ሃውርስ ነው። ላስት 365 ዴይዝ በአንድ ዓመት ውስጥ ወይም ደግሞ ባለፈው አንድ ዓመት ውስጥ የታየው የእይታ መጠን በሰዓት ሲለካ የ1000 ሰዓት ቀንሷል ማለት ነው። እጅግ በጣም ቀላል በቶሎ ሊደረስበት የሚችል በ500 ሰብስክራይበር በ3000 ዎች ሃወር እና በእነዚህ በሁለቱ ቪው 3 ሚሊዮን በ90 ቀን ውስጥ ከተደረሰ ምናልባት ሾርት ቪዲዮዎች ፖስት ካደረጋችሁ እና እነዚህ ሁለቱን ከላይ ያሉትን 500 ሰብስክራይበር እና 3000 ሰዓት ከታይ ትለው ትበራላችኋለች። ያ ማለት ገንዘብ ሜክ ወደ ማድረግ እድል ትደርሳላችሁ ማለት ነው። ሌላ ደግሞ አማራጭ አለው። ይሄ ብቻ አይደለም። እዚህ ጋር 1000 ሰብስክራይበር ካላችሁ ወይ ደግሞ ሚኒመሙ 1000 ሆኖ በ366 ቀናት ወይ ደግሞ ባለፈው አንድ ዓመት ውስጥ የታየው ሰዓት 4000 ሰዓት ከሆነና በ90 ቀን ውስጥ በአጫጭር ቪዲዮዎች 10 ሚሊዮን እይታዎች ካገኛችሁ አሁንም በቀላሉ ሞኔታይዝ ልትሆኑ ትችላላችሁ ማለት ነው። እንግዲህ ከሁለቱ በጣም ቀላሉ ይሄኛው ነው። የመጀመሪያው 500 ሰብስክራይበር ቶሎ ሊደርስላችሁ ይችላል። በእርግጠኝነት እስካሁን ከሚደረግበት በ50% ነው ቀንሶ የመጣላችሁ። በጣም ጥሩ የሚባል ነው። ያ ማለት 3000 ሰዓት በጣም ቀላል በሚባል ደረጃ ልትደርሱ የምትችሉበት ስለሆነ ቻናላችን ሞኔታይዝ ማድረግ እንደምንችል ብዙ ቪዲዮዎች የሰራኋቸው ስላሉ እነሱን ቪዲዮስ የሚለው ስር ገብታችሁ በደንብ ማየት የምትችሉ መሆኑን እገልጻለሁ። ይሄ ዋቢ ሚዲያ ነው። በቀጣይ በጣም ብዙ የሚያግዟችሁ ቪዲዮዎች ፖስት አደርጋለሁ። ዋቢ ሚዲያን ሰብስክራይብ አድርጉ፣ ኮሜንት፣ ላይክ ኤንድ ሼር አድርጉ። በቀላሉ ከስራችን ጎን ለጎን መስራት የምንችለው ስለሆነ ሁላችሁም እንድትሰሩ ምናልባትም የኮንተንቶች በምን ሀሳብ ዙሪያ ማውራት ልትችሉ እንደምትችሉ ሀሳቦችን ጭምር ላጋራችሁ እችላለሁ። አስማማው አሰፋ ነበርኩኝ። ይመቻችሁ።